ከእናንተ ምቹት ነገር ማድረግ አለባችሁ። ትዳሩን ማስቀጠል ማችሉ ነገር ከሆነ በቃ አትነካኩት፣ ከነ ተውት በቃ። አንተ እንደምትለው ሩታና አብርሽ አንድ ለማድረግ እኛ አለፋን ለፍታችኋል እኮ ግን እንደ ዛሬ መታ አንተ ምን ቢል ስለሆንክ ነው እንደዚህ ፍቺውን ማለት የለብም ምን አገባ አስባችሁ ነው የፍቺ ወረቀት እንዲመጣ ያረጋችሁት የገፋፋችኋት ነው ያልክ ያለው አሁንም ልገፋፋት ትችላለህ እሷ ሰላም ታገኝ ከሆነ ማለት ነው ይኸውልህ ፈረንጁ አንተ ነው የሁሉ ነገር ያመጣው ማለት ነው አንተ ባትገፋፋት አንተ የፍቺውን ወረቀት አምጪ ምናምን ባትላት እንደዚህ አይሆንም ነገሩ ታውቃለህ አይደል አሁን እሺ ምን እንዳታመጡ ነው እሺ እኔ ነኝ የገፋፋሁት እሺ ምን የሚመጣ ነገር አለ እኮ አሁን ራስህ ማለት ነው በቃ ልጅቷ ደስተኛ ስለሆነች ምናምን አሁን ደብሮች ነው ይኸውልህ ፈረንጁ በዚህ ነገር ከአንተ ጋር መቃየም አልፈልግም ገብቶሃል አይደል ትንሽ ጊዜ ጠብቋት እንዴት ደስተኛ እንደምትሆን በደንብ አድርጋ ታሳያችኋለች እሱ የሁላችንም ተስፋ ነው በቃ ሁሉም ደግሞ የሚፈርደው ወደ አንተ ነው እኔም በቃ ልደረብ ነው ወደ እነሱ እሺ እኔ ነኝ አምኜክ ነበር አትልም ምን የምታመጣው ነገር አለ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን ፈረንጅ ሰላም ባላችሁ ሰላም ቤተሰቦች እንዴት ናችሁ እኛ አለን ይመስገን እንግዲህ ዛሬ ወደ እናንተ በአዲስ ቤት መተናልና ለመጀመሪያ ጊዜ ነው የምንመጣው እሱም ቪዲዮ ከጫነ አንድ ቪዲዮ ነው እና ከአብርሽ ጋር ከሰራ በኋላ እስካሁን አልሰራም ነበርና እኛ ደግሞ ዛሬ ቤቱን ሞቅ ልናረገው መተናልና እንግዲህ ልጁን ታውቁታላችሁ ከዚህ በፊት ከኔ ጋር ቪዲዮ ይሰራ ነበር ጓደኛዬ ነበርና ያው በአንዳንድ ነገሮች እኔም ሌላ ሀገር ሲሄድ ወይም ወደ አዲስ አበባ ሲሄድ ተራርቀን ነበርና አሁን ደግሞ ዛሬ ልንገናኝ ነው ማለት ነው ያው ተገናኝተናል ግን ደግሞ በቪዲዮ እስኪ ዛሬ ቤቱን ሞቅ እናድርገው ብለን እንትን ብለናል ማለት ነው እንግዲህ ለዚህ ቤት አዲስ ከሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ትንሽ ገፋ አድርጉ ከቪዲዮ ሲጀመር በላይክ በሰብስክራይብ እያደረጋችሁ ደገፍ አድርጉት እሱ ይቆስቁሶ 70,000 140,000 ከ140,000 ቢያንስ አያሳፍሩም 100,000 እና ተሰፍሩንም ሰብስክራይብ አድርጉት የመስራት አቅም አለው ፍላጎት አለው ከወደ እናንተም ጥሩ ስራዎች ይዞላችሁ ይመጣልና በዚሁ አጋጣሚ ሁላችሁም ይሄንን ቤት ሲጀምሩ ሰብስክራይብ እያደረጋችሁ ጀምሩ እና ዛሬ ደግሞ ለአንድ ጉዳይ ፈልጋችኋለሁ ብሎናል ያው ፈረንጁ ነው እኔ የደወለልኝ ሊያናግረን ይፈልጋል ሲለኝ ደስ ብሎኝ ነው የመጣው ለምትሉ ያው እንዳንዳንድ ሰዎች ክፋትን አስቡ አይደለም ብዬ አስባለሁ እስከዛሬም ያው መቼም ስለ ሩታና ስለ አብርሽ ይሆናል ብዬ ነው ማስበው ስለ እነሱ ነው የሚያወራንና እርግጠኛ ነኝ ያው እንደ አቤል እንደ ብሩክ የሆነ ነገር ሴራ አስቡ አይመስለኝም እና ያለውን ነገር በሰላም ለማውራት ይመስለኛል እኔም ፈረንጅ ሲደውልኝ ደስ ብሎኝ ነው የመጣሁት እና አንዳንድ ሰዎችን በዚሁ አጋጣሚ ደግሞ መቀጣት ያለባቸው ሰዎች እየተቀጡ ነው በጣም ደስ ብሎኛል ዛሬ አዳዲስ ነገር ተፈጥሯል ፈረንጅ ያው ሰላም ለማግኘት እንግዲህ በትንሹም ቢሆን ሰላም እናገኛለን ብለን እናስባለን ያው አዳዲስ ነገሮች አሉ እናንተም ቀስ ብላችሁ የምታዩት ይሆናል ማለት ነው እንግዲህ ዛሬ ተጀመረ እንሄዳለን ያው 1 2 3 እያለን ቆነጠጥ ምናምን ትንሽ ጭን ስር ገብቶ መቆንጠጥ ያለባቸው ሰዎች እየተቆነጠጡ ነውና እግዚአብሔር የስራን ውጤት ይከፍላል ገብቷል በተዘዋዋሪም በማንኛውም ነገር ሊሆን ይችላል ያደረከውን ነገር እግዚአብሔር ይመልሳልና ሰው የዘራውን ነው ያጭር የሚባለው ለዛ ነውና ጥሩ ስራ ከሰራ ሁሉ ስላንተ ጥሩ ነገር ይወራል መጥፎም ደግሞ ከሰራ ሁሉም ሰው ስላንተ መጥፎ ነገር ነው የሚያወራው አንድ ሰው ያለ ጥፋት ጥፋተኛ ነህ ሊል አይችልም ያለ በደለ በደለኛ ሊል አይችልምና እዚህ ጋር አብርሽም አቤልም ብሩክም ሁሉም መጡ ጥፋት ነው የሰራችሁት የሚለው ጥፋትን ነገር እያደረጉ ስለሆነ ልክ ያለውን ስራ እያደረጉ ስለሆነ ከምንም በላይ እኛ መዛመድ አንዳንዴ በደም ብቻ መሆን የለበትም ስጋ ብቻ ሊያገናኛችሁ አይገባም እኛ ከሩታ ጋር ብዙ ነገሮች አድርገናል ብዙ ነገር አሳልፈናል በደስታዋ ጊዜ ተደስተናል በአብርሽ በደስታው ጊዜ ተደስተናል ለአብርሽም ብዙ ጊዜ ተከራክረንለታል ጥሩ ስራ በሰራበት ሰዓት ጥሩ ነገር ነው ያደረገው ሩታ ጥፋተኛ ነሽ ብለናት እናውቃለን ከዚህ በፊትም ፈረንጁ ሩታን ጥፋት ስታጠፋ መግባት ያውቃል ጥፋት ሰርተሻል ብሎ ያውቃልና ዛሬ ላይም ወተን ደግሞ አብርሽ ጥፋተኛ ነው ስንል የሚያደርገውን ነገር ልክ ስላልሆነ ነው የሚሰራው ነገር ጭራሽ የተሳሳተ መንገድ ስለሆነ ነው እንጂ እኛ አብዛኞቻችሁ አብርሽን ዩቲዩብ ይከፈተላችሁ አብርሽን መናገር የለባችሁ የምትሉን ሰዎች እኛ ከአብርሽ ምንም ጥላቻ የለንም በጣም እንወደው በጣም እናከብረው ወንድማችን ነው ግን ደግሞ በጣም ይወደድ ሰው ነው የሚገጸጸው በጣም ይወደድ ሰው ነው ስተቱ የሚነገረው እንዳንዳንድ ሰዎች አስመስለን ማለፍ ስለማንችል ትዳሩን መረበሽ ስለማንፈልግ ህይወቱን መበጥበጥ ስለማንፈልግ እንጂ እንዳንዳንድ ሰዎች አስመስለን ማለፍ እንችል ነበር ፈረንጁ ልክ ነህ እኛ
አንዳንድ ሰዎች ብዙ ነገር እየተናገራችሁ ነበርና እኛ እንደፈለገ ይሁን ብለን መልቀቀቅቱን አይደለም፣ ግን ደግሞ እሱ ጓደኛችን ያሳስበናል። እንደሌላው ገደል ውስጥ አንከተው እንመክረዋለን። መመከር ካለበት ይመከራል። እና እኛ አብርሽን አሁን እንደዚህ በዚህን ያክል እየተናገር ነው ያለነው፣ ስህተቱ እየነገር ነው፣ ስህተት ይሄ ነው እየተባለ እንኳን እየሰማን አይደል። ሩታ ግን ስህተቷ ይሄ ነው ብለን ከነገርናት ብዙ ነገሮችን ለማስተካከል ረጅም ርቀት ትሄድልን ይችላልች። አብርሽ ግን እንደው ችግሩ ስህተቱን እንኳን እየነገር ነው የሚያስተካክል ሰው አይደለም። ለማስተካከል እንኳን ነገሮችን እንኳን አይጀምርም። እነሱ የሚመራው በጓደኞቹ በአንዳንድ አዳዲስ በመጡ ሰዎች ነው። እንደዚህ ደግሞ ከሆነ ከሩታ ጋር የሚቀጥልበት እንትኖች ይቀንሳሉ። እኛ ከአብርሃም ጋር ከጓደኞቹም ጋር ምንም አይነት ነገር የለብንም። ያ ለምስክር እኮ ነው። ከዚህ በፊት የሰራነው ቪዲዮ ከነሱ ጋር በሰላም የምናደርጋቸው ነገሮች ቪዲዮ ማየት ነው ለምትሉ እኛ አንዳንድ ሰውን እኔ ዛሬ ከፈረንጁ ጋር እንደዚህ በሰላም መጣዋ፣ ነገር ግን የሆነ ቪዲዮ ላይ ስህተት ቢሰራ የሆነ ነገር ጥፋት ቢያጠፋ ጥፋተኛ ነን ልንረው ነው የምመጣው ለምትሉ ልሸፋፍንለት አይደለም። እሱም እንደዛው እኔ ጥፋት ብሰራ ትክክል አይደለም ብሎ ልንወቃቀስ የሚገባን ሰዎች ነንና ሁላችሁም እኛ ከአብርሽ ጥላቻ የለብንም። የሩታና የአብርሽ ትዳር መፍረስ አስደስቶን አይደለም፣ ገብቷችኋል? ደስ ብሎን አይደለም። ግን ደግሞ ምናልባት በዚህ ከተመለሰ ነገሮች ሲያዩት ነገሮች እንድሱ እንዳሰበው ሳይሆን ሲቀር ምናልባት ሊማርበት ይችላል። ህይወት አንዳንዴ ሲቆነጠጠንም ችግርንም ስናይ አንዳንዴ ዞር ብለን ምንድነው ያደረኩት ብለን እንድንፈትሽ ያደርገናል ብለን ነው እንጂ እዚህ ጋር ከማንም ጥላቻ ኖሮብን አይደለም። ሳሚም ከርቀት እየመጣ ነው እና ከዚህ በለጠ ያው ከሩታም ጋር ምናምን ስለሆነም ያው የነበራችሁ ሰዎች ወይም ደግሞ ይሄናል እንደዚህ ለምን እንትን ትሏላታላችሁ ያላችሁ ሰዎች እንግዲህ እየተቃጠላችሁ ልትኖሩ ነው። ምንም ማድረግ አንችልም አይደል? አሽቃባጭ ናችሁ ካላችሁ ደስ እያልን እናሽቃብጣለን አይደል? እንግዲህ እናንተ እየተቃጠላችሁ እንደዚሁ ትቀጥላላችሁ እንጂ እኛ የምናቆምበት ምንም አይነት ምክንያት የለም። እንቀጥላለን ወደፊት። ከዚህ በፊት ሩታ ሚዲያ ላይ ስንመጣ በጣም እያለቀሰች ተጎድታ ምናምን ነበር። አሁን በጭራሽ አይሆንም። ሩታ የምታለቅስበት ጊዜ አልፏል፣ የተጎዳችበት ጊዜ አልፏልና እንግዲህ እሱ ራሱ መጥቷል። እንግዲህ ሰላም ነው። ሰላም አለን። እግዚአብሔር ይመስገን። አትራቀን። ደህና ነህ? አለን። እግዚአብሔር ይመስገን። አምሮብሃል። እንደዚህ የሚያመሰግን ሰው ሲኖር አንተ ነህ እንጂ ፈረንጁ አመስግን በቃ። እስቲ ዛሬ ይሄ ቤት እንግዲህ አብርሽ ቪዲዮ ሰርቶልሃል። ይሄ የራስ አካውንት ላይ ነው ይሄ ቪዲዮ የሚለቀቀው። እስቲ በደንብ አድርገህ ሰላም በላችሁ። ረጅም ማለት ነው አጭር አይደል? ሰላም ብለህ እንደዚህ ረጅም ሰላም ሰላም። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ በዚህ ይበል። እንግዲህ ዛሬ ከጀርባ እንደምታዩት ጓደኞች ያሉ በምን ሀሳብ እንደመጣሁባቸው እኔ ራሴ እነግራቸዋለሁ። ለምን እንደጠራ ለምን እንደፈለኳችሁ ወይዜ ስለና አብርሃምና ስለና ሩታ ልነግራችሁ ነው እንትን ያልኩት። በዛው ካሜራ ይዘን ደግሞ ምናልባት ላንተም ሊጠቅም ይችላል ብለን አስበን ነውና ምርጥ አጋጣሚ ነገር ደግሞ እዚሁ ሚዲያ ላይ ልታወራ ደስ ይለናል ብለን ስላሰብን ነውና ስለና አብርሽ ምንድነው የምታወራን? በግልጽ አማርኛ በቃ እኔ እናንተ በእነ አብርሽና በእነ ሩታ እንትን ጣልቃ እየገባችሁ እያስቸገራችሁ ስለሆነ በግልጽ አማርኛ ላወራችሁ ነበር የመጣሁት ማለት ነው። ማለትማ ያው ካሜራ መያዛችሁ ለኔ አንድ አሪፍ ነገር ነው፣ ሚዲያ ማወቅ ስላለበት ማለት ነው እናንተ ማግኘት እና በቃ ከነ አብርሃም እየደገፋችሁ አብርሃም ከሩታ እያራቀ ያለው በእናንተ ምክንያት እንደሆነ እኔ ደርሼበታለሁ። በቃ እሱ አብሮ አደገ ጓደኛዬ ወንድሜ ስለሆነ እንዴት ይሄንን ያደርጋል ብዬ ዛሬ ተናድጄ ነው የመጣሁት። በዚህ ማለት ፈረንጁ ምን አደረገ? ምን ሲያደርግ አይተው ታውቃለህ? ፈረንጁ ነው የእሱ ቪዲዮ ሁሌም እከታተላለሁ። ከዚህ በፊት ከሱ ጋር ሰራ ነበር አትልም? እሺ በቃ አሁን ደግሞ ትናንት ነው የለቀቀው ቪዲዮ ሳየው እንዲፋቱ ፈልጋለሁ ምናምን አለ። የተጋቢ ነው ገብቶሃል? አንተ ያላወቀው ነገር ብዙ ሊኖር ይችላል፣ ወይ ደግሞ የሩታ ህመም አልገባህም። ምን ማለት ነው? እዚህ ጋር ፈረንጁ ወጥቶ ይፋቱ ሲል ነገሮች ከሚያስበው በላይ ሲሆን ነገሮች ከተበላሹት በላይ አሁን አይበላሹም ብሎ ስላሰበ ነው እንጂ የሁለቱ መፋታት ማንም አይፈልግም። እና እንደዛ ብዬ ነው ማስበው። ያው
አንተ ጓደኛዬ ነህ እንትን በአካል ማውራት የምንችለው ነገር ነበረ። ግን ደግሞ ከዛ በፊትም እያወራኝ ምንድነው መሰሩት ምናምን እያልኩኝ ነበር። ግን ደግሞ ይኸውልህ ግልጽ ላድርግልህ ነገሩን ማለት ነው። እኛ ሁለቱ አንድ ላይ እንዲሆኑ እንፈልጋለን። ተለያይቶ ማየት አንፈልግም። ግን ደግሞ ከዚህ በላይ ምን ታደርጋላችሁ? ፈረንጅ ከዚህ በላይ ምን ታደርጋላችሁ? ልትከራከርኝ ነው እንዲያው እኔ እኮ ላስረዳህ ነው። ከዛ በኋላ እንደፈለክ ታወራለህ። ገብቶሃል አይደል? ሁለቱን አንድ ላይ ለማድረግ ጥረናል፣ ብዙ ነገር ሞክረናል። ግን ደግሞ አልሆነም። ያልሆነበት ምክንያት ምንድነው? እሱ የሚሰማው ጓደኞቹን ነው፣ ሚስቱን አይሰማም። ገብቶሃል አይደል? እኛ ደግሞ እሱ እንደፈለገ እየተዝናና እሱ እንደፈለገ እየሆነ ሩታም ትጎዳበት ምንም አይነት ምክንያት የለም። ገብቶሃል አይደል? አንተ የእህትህን ሀዘን ማየት እንደማትፈልገው ሁላ እኛ ደግሞ የሩታን ሀዘን ማየት አንፈልግም። ገብቶሃል? አብርሽ እንደፈለገ መሆን ይችላል፣ እንደፈለገም እየሆነ ነው አሁን። ገብቶሃል አይደል? እኔ አንድ ላይ እንዲሆኑ ብዙ ጊዜ ሞክረናል፣ እኔም ቢኒያምም ብዙ ሰው። ግን ደግሞ እሱ የእኛን ስራ ካልገባው እኛ እየለፋንለት ካልታየው ገደል የሚከቱት ልጆች እየታየው ከሆነ ምንም ማድረግ አንችልም። እንደፈለገ ይሁን ብለን ለቀነዋል። ገብቶሃል አይደል? ግን ደግሞ እህት አለን፣ እናት አለን። የሩታ ህመም የሩታ ሀዘን ይሰማናል። እሱ የሁሉም ሰው እኮ ነው እኮ። እሱ የሚሰማ ከሆነ ለምንድን ነው እንደዚህ የምታደርጉት ምናምን ስትል የሆነ መጀመሪያ እኛን አልተረዳንም። ራስህ እኮ ነው ፈረንጁ ደብዳቤ ምናምን ይጻፍ የክሱ ወረቀት ያልንበት መንገድ አልገባም እኮ ነው። የሰው ልጅ እኮ ታክሶ ከመጠን በላይ ሲሆን ደግሞ የራሱን ውሳኔ ይወስናል እኮ። ውሳኔ እየወሰንኩ እኮ እስካሁን እኮ ታግሻችሁ ነበር ሁለታችሁ ነው እኮ። ሩታ ደግሞ ከምንም በላይ አብርሽን ታግሳለች፣ ከምንም በላይ አብርሽ ላይ ደክማለች። ገብቷል። ብዙ መከራዎችን አሳልፋለች። ሳሚ ያልገባ ነገር እና ዛሬ ላይ አብርሽን ለመፍታት ብትወስን ምንም የሚታይ ነገር ምንም የሚደንቅ ነገር አይደለም። ገብቷል። አንተ ምናልባት ስላልደረሰብህ ህመሙ ስላልነካ ላይገባ ይችላል፣ የሩታ ህመም የሩታ ስቃይ ማለት ነው። ግን ደግሞ እኛ ደግሞ አጠገቧ ሆነን ስለምናይ እያንዳንዱ ጉዳቷ ህመሟን ስለምንረዳ ነው አብርሽን ፍቺ ብለን ይህን አክል ተናድን የወጣ ነው እንጂ ዛሬም ነገም ታርቀውልን በሰላም ቢኖሩ ከማንም በላይ የምንደሰተው እኔና ፈረንጁ ነው። ገብቷል። ስለዚህ ያ ነገር ደግሞ ማስተካከል ካልቻለ የኛ ምንም ማድረግ አንችልም ሳሚ። ስለዚህ እዚህ ጋር መጥተህ እኔም ፈረንጁንም ልትወቅሰን አይገባም። ብትችል አንተም ተረድታት እናንተም እኮ የራስህን ነገር ብትኖር የራስህን ህይወት ብትመራ ይሻላል። እናንተ ማቋም ኖራችሁ እኮ በአቋም ማስተካከል ትችላላችሁ ሁላችሁም ማለት ነው። ጭራሽ ደብዳቤው የፍቺ ወረቀት ፈርሚለት ምናምን ብሎ ሲያወራ ሰማሁት። ይፋቱ ያለ ነው። ስለ ሩታና ስለ አብርሽ አይመለከትም፣ አያገባም። ለምረም አይመለከተኝ ልጠይቀኝም የሆነ ነገር አድርግም ልትለኝ አያገባም። ለምን ብትል አንተ ከዚህ በፊት ምንም ነገር ሳታደርግ የሆነ ነገር ለማውራት ለመክሰስ ማንም ሰው መጥቶ ያወራል፣ ይከሳል። ገብቶሃል? መጋፈጥ ነው የሚከብደው ነገሩን ማስተካከል እንጂ አንተ እንደምትለው ሩታና አብርሽ አንድ ለማድረግ እኛ አልለፋንም። ለፍታችኋል እኮ እንዴ ላይ ዛሬ መጣ አንተ ምን ቢል ስለሆንክ ነው እንደዚህ ፍቺው ማለት የለብም ምን አገባ አይመለከትም። ፈረንጁ የምትለው ነገር ካለ ነገር ይኸውልህ እኔ አሁን ካንተ ጋር መጣላት አልፈልግም። ከብዙ ሰው ከጓደኛዬ ጋር ጣልቻለሁ። ካንተም ከጓደኛዬ ጋር መጣላት አልፈልግም፣ በእነሱ ምክንያት ማለት ነው። እኛ እነሱን ለማድረግ አንድ ላይ ሞክረናል። ግን ደግሞ ምን አስባችሁ ነው የፍቺ ወረቀት እንዲመጣ ያደረጋችሁት? የገፋፋችኋት ነው ያልክ ያለው። አሁንም ልገፋፋት እችላለሁ፣ እሷ ሰላም የምታገኝ ከሆነ ማለት ነው። እኔ የምፈልገው የእሷን ሰላም ነው። ማንም ገደል መግባት ይችላል፣ የፈለገ ሰው ማለት ነው። ማንም እኮ የሚፈልገው የእሷን ሰላም ነው። ፈረንጁ የእሷን ሰላም የምትፈልግ ከሆነ ማለት ነው እሷ የምትፈልገውና እሷ የምትወደውን ነገር ብቻ ማድረግ ያለብህ እንጂ እሷ የማትፈልገውን እሷ ስሜቷ ያለውን ነገር በግድ አታስገድዳትም። እሱ ማለት ነው። በቃ ይሄንን ነገር ነው ማውራት ፈልገው በቃ እኔ ደግሞ በቃ ትክክለኛ አቋም ያለኝ ሰው ነኝ። ይሄንን ነው ልነግርህ የምችለው። ማንም እኮ የራሱ የሆነ አቋም አለው። እኮ የራሱ አቋም ካለ አንዱ ሲጎዳ ማየት ዝም ብለህ ማየት የለብህ። አንዱ እየተዝናና አንዱ ፏ እያለ አንዱ ደስተኛ ሆኖ አንዱ የሚከፋበት ምንም አይነት ምክንያት የለም። እሷም የራሷ ህይወት አላት፣ እሱም የራሱ ህይወት አለው። ገብቶሃል አይደለ? እና አሁን ሄርሜላን ከነሱ ህይወት ማራቅ አትችሉም ነው እናንተ። በቃ እናንተ ምቹት ነገር ማድረግ አለባችሁ። ትዳሩን ማስቀጠል ማችሉ ነገር ከሆነ በቃ አትነካኩት፣ ተውት። በቃ ገብታችኋል አይደለ? የሰው ትዳር ላይ ዘላችሁ ገብታችሁ ወይ ካላስተረቃችሁ ወይ ምን ካላጋችሁ በቃ ተውት፣ አትስሩት። ምንም ነገር አትርፉ። በቃ ስለነሱም አታውሩ ክፉ ነገር። በራሳቸው መንገድ ጀምረውታል። በቃ በራሳቸው መንገድ ይጨርሱት እነሱ። እኛ እኮ ሳሚ ያልገባ ነገር እንደዛ ብለን ሞክረን እናውቃለን፣ ነገር ውስጥ ላለመግባት ማለት ነው። ግን ደግሞ ነገሩ እየተባባሰ ሲሄድ የሰው ልጅ በጣም እየተጎዳ ሲሄድ አንዳንዴ ሰው ነው ህሊና አለ እና ለምን ትላለህ?
ለምን በዚህ ሰው ልጅ ይጎዳል ትላለህ? እና ነገሩን እኛ አያገባንም ብለን የራሳችን ህይወት መኖር ጀምረን ነበር። ግን ደግሞ ሩታ በዚህ ልክ ማንም መጥቶ አፍ እየከፈተባት ማንም መጥቶ እየቀለደባት እቺ ልጅ አራስ ናት እቤት ድረስ መጥተው ማይሆን ቃላቶች እየተናገሯት ሰው ሆነ ዝም አትል። ገብቶኛል። ስለዚህ ከገባ ደግሞ ሳምንት መሰለ እዚህ ጋር መተ ሐሳቡ እኮ በክፋት እንዳልሆነ እንረዳለን። ገብቶኛል። አሁን ለእናንተ ራሱ ባችሉ ማለት ነው ቢያንስ እንኳን ተለቅ ያላችሁ ሰዎች ናቸው። በሽማግሌ እንኳን መሄድ ትችሉ ነበር። እኛ እኮ ሞክረናል። የፈረንጁንም አባት የኔንም አባት ጋሽዬንም ያላደረግነው ነገር የለም። ሳሚ አሁን ምናልባት እያንዳንዱ ያደረግነው ነገር መተን ስለአንተ ማውራት የለብንም ወይ ሚዲያ ላይ መናገር የለብንም። ገብቷል። በጣም ብዙ ነገሮች ሞክረናል፣ እምቢ ስላሉ ነው ዛሬ ላይ በቃ አብርሃም ስላስቸገረን በሽማግሌ ያስመከረን በቤተሰቡ በእህቱ በወንድሙ በጓደኞቹ በጣም ብዙ ነገር አደረግን። በጣም ብዙ ነገር ለፋን። የሚመለስ ሰው የሚቀየር ሰው አይደለም። እና እንደዚህ አይነት ሰው ደግሞ የሆነ ነገር ስትቀጣው ነው የሚገባው ነገር ላይ የሚቆጨው ነገሩ ከተበላሸ በኋላ። ስለዚህ ነገሩን አልተረዳውም መሰለኝ። አንተ ሳትሆን ማለት ነው ይኸውልህ ፈረንጁ አንተ ነው የሁሉ ነገር ያመጣው ማለት ነው። አንተ ባትገፋፋት አንተ የፍቺውን ወረቀት አምጪ ምናምን ባትላት እንደዚህ አይሆንም ነገሩ ታውቃለህ አይደል? እሺ አሁን እሺ ምን እንዳታመጡ ነው? እሺ እኔ ነኝ የገፋፋሁት። እሺ ምን የሚመጣ ነገር አለ እኮ አሁን ራስህ ማለት ነው። በቃ ልጅቷ ደስተኛ ስለሆነች ምናምን አሁን ደብሯችሁ ነው። ይኸውልህ ፈረንጁ በዚህ ነገር ከአንተ ጋር መቃየም አልፈልግም። ገብቶሃል አይደል? ትንሽ ጊዜ ጠብቋት። እንዴት ደስተኛ እንደምትሆን በደንብ አድርጋ ታሳያችኋለች። እሱ የሁላችንም ተስፋ ነው። በቃ ሁሉም ደግሞ የሚፈርደው ወደ አንተ ነው። እኔም በቃ ልደረብ ነው ወደ እነሱ። እሺ እኔ ነኝ አምኜክ ነበር አትልም? ምን የምታመጣው ነገር አለ? እኔ እናንተ እንጣላ በእነሱ ምክንያት መጣላት የለብንም። ግን በቃ ግዴታ ከሆነ በቃ መጣላታችን አይቀርም። እንደዛ ካልፈለግ ንግግርን አስተካክል። ጭንቅላትህን መጀመሪያ አስተካክል፣ አስተሳሰብህን ማለት ነው። ገብቶሃል አይደለ? እኔ እናንተ አሁን ልንጣላ ነው በእነሱ ምክንያት። በቃ ይሄ ነው ምላሽ፣ ይሄ ነው በቃ ይሄ ነው በቃ። እሷ ደስተኛ ካረጋት የትም ብትሄድ የትም ብትገባ እደግፋታለሁ። ቢኒ ሰምተሃል አይደል ያለውን? ትክክል እኮ ነው። ይሄንን ነው የምትፈልጉት? በቃ አንተም ተደረብክለት ነው ለሱ መደረብ እኮ አይደለም እውነታውን ነው የነገር። ይኸውልህ አሁን እሷን ደስተኛ ካረጋት ማንም ሊደብረው ማንም ሊከፋው ይችላል። እኔ አይመስለኝም። ሁላችሁም ሊደብራችሁ ይችላል። አሁን አንተ ሁለቱን አንድ ላይ ለማድረግ ነው አይመጣው። እኛ እሱን አንተ የምታረገው አሁን የጀመርከው ነገር እኛ ከዛ በፊት ከ4 ወር ከ5 ወር በፊት ሞክረናል፣ ግን ደግሞ አልሆነም። ቢሆንም እኔ አንተ አግኝቼ ታስተካክለዋለህ ብዬ ነው አሁን ላገኝ ነው የመጣሁት። በቃ ይኸውልህ እኔ ለማስተካከል ሞክሬያለሁ። ፈረንጁ ሊድ እናንተ ሰው ላገኝ ነው ሳሚ አይደብርም? ዛሬ ችግር የለም በቃ ቢኒ ግን እነሱን ጨርሰዋል። ፈረንጁ አብረው ምንም ባስረዳ ልትሰማኝ አትችልም። እኔ ግን ይኸውልህ ለመጨረሻ ጊዜ ነው እኔ የምነግርህ፣ እሷን ደስተኛ ካረጋት ማንም ሊደብረው ይችላል ማረገው ነገር ማለት ነው። እሷ ደስተኛ ካረጋት አንተም ከደበረ እንኳን ደበረ፣ የፈለከው ነገር ማድረግ ይችላል፣ የፈለከው ነገር መፍጠር ይችላል። ለኔ ምንም ነው። ይሄ የራስ ቤት ነው። ሰላም በለ ምናምን ጨርሰህ ራስ ዝጋው። ምክንያቱም እኔ እናንተ በዚህ እንትን ልንግባባ አንችልም። ምክንያቱም ንግግር ማይሆን ንግግር ነው እየተናገርክ ያለው። ምን ማለት ነው ፈረንጁ? እኔ ተረጋግተህ መወሰን ያለብን ነገር ወሰነህ ንገረኝ መጀመሪያ። ከዚህ በላይ ምን ልወስንልህ? እኔ እኮ ነገርኩህ። በቃ እኔ አብርሽና ሩታ አንድ ላይ እንዲሆኑ እፈልጋለሁ፣ ግን ደግሞ እሱ አይፈልግም። በግዴታ የሚሆን ነገር የለም። ገብቶሃል አይደለ? አብርሽ ካልፈለገ አንተ በግዴታ እነሱን አንድ ላይ የምታረግበት ምንም አይነት ምክንያት የለም። ስማው ግን አብርሽ ደግሞ ለመታረቅ በጣም ጉጉት አለው። በእናንተ እንትን ነው። እሺ እኛ እንትን ልትል ነው የመጣው። እንደዚህ ከሆነ እኔ እናንተ አንግባባ። እኔም ልሂድ